ሐኪም ቤትም እኔን ለማሳከም ምንም የገንዘብ ድጋፍ አልፈልግም። ነገር ግን የሚፈልገው የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የኢትዮጵያ ወጣቶች ጸሎት ነው። ስራው ይሄ ሰው የሚደርስልኝ እግዚአብሔር ብቻ ነው። ከበሽታዬ እኔን ሊፈታ የሚችል እግዚአብሔር ብቻ ነው። ጸልዩልኝ ብሎናል። ተንበርክካችሁ ጸልዩለት። ስለዚህ ብላቴና ንስሐ እንገባለን። በጌታ በኢየሱስ ክርስቶስ ስም ይቅር በለው። በደሉን ይቅር በለው። ኃጢአቱን ይቅር በለው። ለወንድማችን ለአብነት ከበደ እንጸልያለን። የሥራው አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ይቅር በለው። አባት ሆይ በሎ፣ እንደገና አባት ሆይ በሎ፣ እንለምንሃለን። ይህ በሽታ በሎ ከውስጡ ይቅለጥ በሎ፣ ከውስጡ ይጥፋ በሎ፣ ከውስጡ ይነቀል በሎ፣ አእምሮውን ይልቀቅ በሎ፣ ደሙን ይልቀቅ በሎ፣ አጥንቱን ይልቀቅ። የፈውስ እጆች በሎ እንዲዳስሰው እንጸልያለን። ባባ ጌታ ሆይ ጌታ ሆይ እግዚአብሔር አምላክ ይህንን ሰው እኔ በስራው በጣም ወደዋለሁ። መልካም ስራ በመስራት ይታወቃል። የሰራዊት አምላክ እግዚአብሔር አምላክ ሆይ ይህንን መልካም ስራውን እስከ በስተርጅናው እንዲሰራ በጌታ በኢየሱስ ስም በሽታ ከውስጡ ይቅለጥ። የተያዘበትንም በሽታ ለማንም መጥቀስ አልፈለገም። ነገር ግን ይሄ የኔ በሽታ በዶክተር በማንም አይቻልም ብለዋል። እግዚአብሔር ብቻ የሚችለው ነው። እግዚአብሔር እንዲፈውሰኝ ብቻ እናንተ ለኔ ጸልዩ ብለዋል። የሰራዊት አምላክ እግዚአብሔር ሆይ እንጸልያለን። ዛሬ ምሽት በራሱ ላይ ለውጥን ማየት እንዲችል በኢየሱስም እንጸልያለን። ዛሬ ምሽት ጌታ እግዚአብሔር ሆይ ለውጥ በራሱ ላይ እንዲያይ እንጸልያለን። በማስተር አብነት ላይ ፈውስን አወጅን። በኢየሱስም አፈረስነው። በኢየሱስም አፈረስነው። በሽታን ከውስጡ ነቀልነው። በሽታን ከውስጡ አቀለጥነው። በኢየሱስም አቀለጥነው። በሽታ አሁን ከውስጡ የቀለጠ ይሁን፣ ከደሙ ውስጥ ይጥፋ። እያወዛወዛችሁ ፈውስ ይሁንለት በሉ። ፈውስ አወጅንበት በሉ። ድገሙ። ፈውስ አወጅንበት። ማስተር አብነትን የሚያውቅ ሰው አለ ከእናንተ መካከል? ማስተር አብነትን የሚያውቅ ሶሻል ሚዲያ መጠቀም እግዚአብሔር ይባርካችሁ። ሙሉ ጉባኤ ነው ማለት ነው። ማስተር አብነት በቅርብ ጊዜ የተናገረውን በሚዲያ ያያችሁ ሰዎች አላችሁ? ያያችሁ ምን ብሎ ነበር? በጽኑ ታምም ያለው የኢትዮጵያ ሕዝብ ሆይ ጸልዩልኝ ብለዋል። ሐኪም ቤትም እኔን ለማሳከም ምንም የገንዘብ ድጋፍ አልፈልግም። ነገር ግን የሚፈልገው የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የኢትዮጵያ ወጣቶች ጸሎት ነው። ስራውን ታውቃላችሁ አይደል? ምን እንደምሰራ የደከሙትን ከመንገድ ላይ የሚያነሳ፣ የተራቡትን የሚያበላ፣ በድርቅ ጊዜ ፍጥኖ የሚደርስ። ክብር ለኢየሱስ ይሁን። ታስታውሱ እንደሆነ በቦረና ያለፉት አመታቶች ድርቅ ነበር። በዛ በድርቅ ጊዜ ይገርማል። እኔ እንደውም በዛን ሰዓት ነው ያወቅኩትኝ ስንት መኪና እህልን ጭኖ ሲሄድ። ክብር ለኢየሱስ ይሁን። በመልካም ስራ የምታወቅ ሰው፣ የብዙ ሰዎችን ነፍሳት የታደገ ሰው፣ ብዙ ሰዎች ወደ ውጭ ሀገር ሄደው እንዲታከሙ ከካንሰር እንዲፈወሱ እስከ ቅርብ ጊዜ እንደውም ወር ባልሞላ ጊዜ ውስጥ 30 ሚሊዮን ብር ሰብስቦላቸው 5 ሰዎችን ወደ ውጭ ሀገር ልኳል እንዲታከሙ። ክብር ለኢየሱስ ይሁን። ታውቃላችሁ አይደል? ይሄ ሰው የሚደርስልኝ እግዚአብሔር ብቻ ነው። ከበሽታዬ እኔን ሊፈታ የሚችል እግዚአብሔር ብቻ ነው። ጸልዩልኝ ብሎናል። እንጸልይለታለን አይደል? ክብር ለኢየሱስ ይሁን። እኔ በቤቴም እየጸለይኩለት ነው። በጸሎት ጊዜም እየጸለይኩለት ነው። በእርግጠኝነት እግዚአብሔር እንደሚሰማኝ አልጠራጠርም። እኛም በተሰበረ ልብ ጸልይለታለን። እግዚአብሔር አይሰማንም? ይሰማናል። አሁን ያነበብነው የሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ተይዞ ነገ እንድታረድ አዋጅ ወጥቶበት በቤተ ክርስቲያን ስለሱ አጥብቆ ይጸለይ ነበር። የነርሱ ጸሎት ጴጥሮስን ከመታረድ አስመልጦታል ነው አይደለም?
የኛ ጸሎት ማስተር አብነት እግዚአብሔር ፈጽሞ እሱ የተጨነቀበት ያለውን በሽታ ከውስጡ እንዲነቅል እንጸልይለታለን። ክብር ለኢየሱስ ይሁን። ጌታ ለዘላለም የተባረከ ይሁን። በተሰበረ ልብ ነው። ይሄ ሰው የብዙ እናቶችን እንባ ያበሰላቸው ሰው ነው። የብዙ ሰዎችን ድካም እየቀየረ ሰው ነው። የብዙ ሰዎችን ቤት ሰርቶ ያስረከበ ሰው ነው። ብዙ እናቶችን ከመንገድ ላይ ያነሳ ሰው ነው። ክብር ለኢየሱስ ይሁን። ስለዚህ ሰው አጭር ደቂቃ እንጸልያለን። ስራው ደስ የማይል ሰው አለ ብዬ አላስብም። የሚሰራው መልካም ስራዎች ይገርማቸዋል። በጎፋ የመሬት መንሸራተት በሆነ ጊዜ አቅሙ የሚፈቅደውን ሁሉ ገብቶ ቆፍሮ የሞተውን ሰው እስከሚያወጣ ድረስ እንደውም ህመሙ የጀመረኝ በዛን ጊዜ ነው እያለ ነበር እሱ ሲናገር ነበረው። ክብር ለኢየሱስ ይሁን። አንገቶቻችን ዝቅ አድርገን እንጸልይለታለን። የምትችሉ ሰዎች ብትንበረከኩ ሁላ ደስ ይለኛል። እናስመለ ጉልበታችሁ ማያማችሁ ሰዎች ተንበርክካችሁ ጸልዩለት። እግዚአብሔር እንን ሰው እንዲታደገው፣ እግዚአብሔር ከሞት እንዲያስመልጠው በላናሳ ካባ ሁላችሁም እያግረመረማችሁ በአምላካችሁ በእግዚአብሔር ፊት ጸልዩለት፣ ጸልዩለት። እግዚአብሔር ሆይ በሉ። እግዚአብሔር ሆይ፣ እግዚአብሔር ሆይ ለወንድማችን እንጸልያለን። ጸልዩ እንዳይሞት በሐኪም የሚቻል አይደለም ብሏል እሱ። እኛም የምናደርግለት ነገር ቢኖር ገንዘብ ብሎም ቢሆን ደግሞ አቅማችን የምንችለውን እናደርጋለን። ነገር ግን እሱ አሁን የፈለገው ገንዘብ አይደለም። የኢትዮጵያ ሕዝብ ወደ አምላካችን ወደ እግዚአብሔር ይጸልይልኝ ብሏል። እኛ ደግሞ እንደ ቤተ ክርስቲያን እንጸልይለታለን። ሁላችሁም ጸልዩ፣ ጸልዩለት። አግረምርሙ በእግዚአብሔር ፊት። እግዚአብሔር ሆይ፣ እግዚአብሔር ሆይ፣ እግዚአብሔር ሆይ ይህንን ደግ ሰው ዕድሜውን ሳይጠግብ እግዚአብሔር አምላክ ሆይ እኛ ማጣት አንፈልግም፣ እንዲሞትብን አንፈልግም፣ እንዲቀጠፍብን አንፈልግም። እግዚአብሔር ሆይ ተፈውሶ በዚህ መልካም ሥራ እንዲቀጥል እንፈልጋለን። አቤቱ የሠራዊት አምላክ እግዚአብሔር፣ አቤቱ የጌቶች ጌታ እግዚአብሔር፣ እግዚአብሔር ሆይ፣ እግዚአብሔር ሆይ፣ እግዚአብሔር ሆይ ቸር አምላካችን ሆይ የብዙ ሰዎችን እንባ ያበሰ ወንድም ነው። እግዚአብሔር ሆይ ብላችሁ ጸልዩለት። አጭር ደቂቃ ጸልዩለት ይባካችሁ፣ ይባካችሁ። እግዚአብሔር የዘላለም አምላክ፣ እግዚአብሔር ወዳጄ ሆይ፣ እግዚአብሔር አምላኬ ሆይ እንደገና ለዚህ ብላቴና እድል እንድትሰጠው እንጸልያለን። እንደገና ለዚህ ብላቴና እድል እንድትሰጠው እንጸልያለን። አቤቱ ጌታ እግዚአብሔር ሆይ ስለዚህ ብላቴና ንስሐ እንገባለን። በጌታ በኢየሱስ ክርስቶስም ይቅር በለው፣ በደሉን ይቅር በለው፣ ኃጢአቱን ይቅር በለው። ለወንድማችን ለአብነት ከበደ እንጸልያለን። የሠራዊት አምላክ እግዚአብሔር ሆይ በጌታ በኢየሱስም ይቅር በለው፣ ይቅር በለው፣ ይቅር በለው፣ ይቅር በለው። ጩኸትን የምትሰማ ጩኸትን የምትሰማ አባት ሆይ ይሄ ልጅ እንዲቀጠፍ እኛ አንፈልግም። እግዚአብሔር አምላክ እንዲቀጠፍ አንፈልግም። እግዚአብሔር ይሄ ብላቴና እንዲቀጠፍ አንፈልግም። ዕድሜውን ይጥገብ፣ ለኢትዮጵያ ሕዝብ ይኖር፣ ለቤቱ ለትዳሩ ይኖር። እግዚአብሔር ሆይ፣ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ እንጸልያለን። አባት ሆይ እንጸልያለን። ወንበሩን የተደገፋችሁ በሙሉ ቀና በሉና እጆቻችሁን ከፍ አድርጉ። በእግሮቻችሁ ቁሙ ሳይሆን ቀና በሉና እጆቻችሁን ከፍ አድርጉ። ከኔ ጋር እንጸልያለን። እጆቻችሁን ከፍ አድርጉ። አባት ሆይ በሉ። የብዙ ሰዎችን እንባ ያበሰ ልጅ ነው። እግዚአብሔር ሆይ ለዚህ ብላቴና እንጸልያለን። የፈውስ ኃይል እንዲያገኘው እንጸልያለን። አባት ሆይ በሎ፣ እንደገና አባት ሆይ በሎ እንለምንሃለን። ይህ በሽታ በሎ ከውስጡ ይቅለጥ በሎ፣ ከውስጡ ይጥፋ በሎ።
ከውስጡ ይነቀል በለው። አእምሮውን ይልቀቅ በለው። ደሙን ይልቀቅ በለው። አጥንቱን ይልቀቅ። ሙሉ ሰውነቱን ለቆ እንዲሄድ በኢየሱስ ስም እንጸልያለን። አባታችን ሆይ አንተ አታሳፍረንም። ይባክህን እንለምንሃለን። በኢየሱስ ስም በፍጹም ፈውስ በለው አንተ ዳስሰው። የፈውስ እጆች በለው እንዲዳስሰው እንጸልያለን። ባባ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ እግዚአብሔር አምላክ ይህንን ሰው እኔ በስራው በጣም ወደዋለሁ። መልካም ስራ በመስራት ይታወቃል። የሰራዊት አምላክ እግዚአብሔር አምላክ ሆይ ይህንን መልካም ስራውን እስከ በስተርጅናው እንዲሰራ በጌታ በኢየሱስ ስም በሽታ ከውስጡ ይቅለጥ። አባት ሆይ ከውስጡ ይቅለጥ፣ ይቅለጥ፣ ይቅለጥ። አባት ሆይ ማላዲያ ሶካ ሁላችንም በእግሮቻችን እንቆማለን። ተንበረከክንበት። እጆቻችሁን ወደ አምላካችሁ ወደ እግዚአብሔር ከፍ አድርጉ፣ ከፍ አድርጉ። ጌታ እግዚአብሔር ሆይ እኔ ጸልያለሁ። ከሕዝቤ ጋር ተስማምተን እንጸልያለን። በጌታ በኢየሱስ ክርስቶስም ይህንን ብላቴና ፈውሰው፣ በኢየሱስም ፈውሰው፣ በኢየሱስም ፈውሰው። እግዚአብሔር አምላክ ሆይ የፈውስ እጆችን ርቀት አይገድበውም። እግዚአብሔር አምላክ አንተ የምትሰማን አምላክ ነህ፣ የምታዳምጠን አምላክ ነህ። ይኸው በዙፋኔ ላይ ነህ፣ ይኸው በሰማይ ነህ። በጌታ በኢየሱስ ክርስቶስም በተቀመጠበት ወንበር ላይ አሁን እግዚአብሔር አምላክ ባለበት ቦታ ላይ የፈውስ እጆች ሄዶ እንዲነካው ጸልያለሁ። በፈውስ ተች የሚያደርገው እጅ እንዲነካው ጸልያለሁ። በኢየሱስም እንጸልያለን፣ በኢየሱስም እንጸልያለን። እግዚአብሔር አባት ሆይ የተያዘበትንም በሽታ ለማንም መጥቀስ አልፈለገም። ነገር ግን ይሄ የኔ በሽታ በዶክተር በማንም አይቻልም ብለዋል። እግዚአብሔር ብቻ የሚችለው ነው። እግዚአብሔር እንዲፈውሰኝ ብቻ እናንተ ለኔ ጸልዩ ብለዋል። የሰራዊት አምላክ እግዚአብሔር ሆይ እንጸልያለን። ዛሬ ምሽት በራሱ ላይ ለውጥን ማየት እንዲችል በኢየሱስም እንጸልያለን። ዛሬ ምሽት ጌታ እግዚአብሔር ሆይ ለውጥ በራሱ ላይ እንዲያይ እንጸልያለን፣ እንጸልያለን። እኛ ተስማምተን እንደ ቤተ ክርስቲያን በማስተር አብነት ላይ ፈውስን አወጅን። አሜን በሉ። ድምጻችሁን ከፍ አድርጉና በኢየሱስም ፈውስን አወጅን። በማስተር አብነት ላይ ፈውስን አወጅን። ፈውስ ይሆንለት፣ ፈውስ ይሆንለት። በሽታ በኢየሱስም ከውስጡ ይቅለጥ፣ ከደሙ ውስጥ እንዲጠፋ አውጃለሁ። በኢየሱስም አይሞትም። በእርሱና በሞት መካከል ጣልቃ ገባን። በኢየሱስም ጣልቃ ገባን። በኢየሱስም ጣልቃ ገባን። አልነቀል የሚል በሽታ በእግዚአብሔር ፊት የለም። በኢየሱስም ነቀል ነው። በኢየሱስም አፈረስ ነው። በኢየሱስም አፈረስ ነው። በሽታን ከውስጡ ነቀል ነው። በሽታን ከውስጡ አቀለጥ ነው። በኢየሱስም አቀለጥ ነው። በሽታ አሁን ከውስጡ የቀለጠ ይሁን። ከደሙ ውስጥ ይጥፋ፣ ከሰውነቱ ውስጥ ይጥፋ፣ ከስጋው ውስጥ ይጥፋ። ፍጹም ፈውስ እናውጅበታለን። አንድ ጊዜ በኢየሱስም በሉ። ድገሙ። በላዩ ላይ ይለቀቅ። አወጅን እንደ ቤተ ክርስቲያን በናዝሬቱ ጌታ በኢየሱስም ፍጹም ፈውስ ያገኘው። እጆቻችሁን እያወዛወዛችሁ ፈውስ ይሁንለት በሉ። ፈውስ አወጅንበት በሉ። ድገሙ። ፈውስ አወጅንበት። ሞት ከሱ አለፈ በሉ። ናካታ ባራዲያ ለፌነስ ከተባራዲያ ጀነመስ ክረደገለ በካንያ እጆቻችሁን እያወዛወዛችሁ ሞት አለፈ ከአብነት በሉ። ስማ፣ በሽታ አትገለውም። ስም ያለ ስም የሌለ በሕክምና ያልተገኘ በቴክኖሎጂ መሰራ ያልተገኘ እኛ በጌታ በኢየሱስም እናቀልጣለን። በኢየሱስም እናቀልጣለን። ቅለጥ ከውስጡ በኢየሱስም
ነቅፋ ከውስጡ በኢየሱስ ሞትን በክብላ ከዚህ ብላቴና ላይ አንስቼዋለሁ። ከዚህ ብላቴና ላይ ሞትን ሽረዋለሁ። የሞት አዋጅ ገልብጫለሁ። የበሽታ ኃይል በኢየሱስም አቅልጫለሁ። በኢየሱስም አቅልጫለሁ። አትሞትም በኢየሱስም፣ አትሞትም በኢየሱስም። ባጭሩ እንዲቀጠፍ አዋጅ ያወጣችሁ ሟርተኞች፣ ደጋሚዎች ስራችሁ በአብ ልጅ ጌታ በኢየሱስም የፈረሰ ይሁን። የመልካም ስራ ጠላቶች በኢየሱስም ከደሙ ውስጥ ነቅያቸዋለሁ። አይሳካላችሁም። ይሄ ብላቴና ይፈወሳል። ሞቱ በኢየሱስም የተሻረ ይሁን። ሞቱ በኢየሱስም የተሻረ ይሁን። ማታ ካቦራ አዲጋላ ሲያካታ የሞት መልአክ አብነት ላይ ይለፍ። በሽታውን ከውስጡ ነቅለነዋል። በሽታን ከውስጡ ነቅለነዋል። በኢየሱስም ጽኑ በሽታ ከውስጡ ነቀልኩት፣ ነቀልኩት። ብላኮዚያ ይመርተል ደፌኔሲካ አጄና ሶኮፖቶሮዲያ ፍጹም ፈውስ በኢየሱስም በላዩ ላይ አወጅኩት። ፍጹም ፈውስ በላዩ ላይ አወጅኩት። ፍጹም ፈውስ በኢየሱስም፣ ፍጹም ፈውስ በኢየሱስም። እግዚአብሔር በፈውስ ኃይሉ ያልፈዋል። እግዚአብሔር የንን ብላቴና ይታደገዋል። የበሽታ ኃይል ያቀልጥለታል። ክብር እልልታ ለዚህ ጌታ ጭብጨባን እናመጣለታለን።